ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ቅዳሜ ሰኔ 6 2018 ዓ.ም ያጼ አምደ ጽዮን ኮር በስሩ ለሚገኙ የክፍለ ጦርና የሻለቃ የህዝብ ግንኙነት ክፍል አመራሮች መሰረታዊ የአይሲቲ ክህሎት አጭር ስልጠና ሰጥቶ ማጠናቀቁን አስታወቀ። የነበልባል ክፍለ ጦር የፋኖ ቃኞች በጥላት ኃይል ላይ የደፈጣ ጥቃትም አደረጉ። በዋጉምራ ምድር ሐሙሲት ግንባር 303ኛ ኮር 14ኛ ክፍለ ጦር በጥላት ላይ ታላቅ ድል ተቀዳጀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። ያጼ አምደ ጽዮን ኮር በስሩ ለሚገኙ የክፍለ ጦርና የሻለቃ የህዝብ ግንኙነት ክፍል አመራሮች መሰረታዊ የአይሲቲ ክህሎት አጭር ስልጠና ሰጥቶ ማጠናቀቁን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አካል የሆነው ያጼ አምደ ጽዮን ኮር በስሩ ለሚገኙ የክፍለ ጦርና የሻለቃ የህዝብ ግንኙነት ክፍል አመራሮች በዘመናዊ የመረጃ አያያዝ እንዲሁም ቀልጣፋ የመረጃ ልውውጥን ለማሳለጥ ታሳቢ ያደረገ መሰረታዊ የአይሲቲ ክህሎት ስልጠና በመስጠት ማጠናቀቁን ኮሩ ለእዙ በላከው የሥራ ሪፖርት መረጃ አስታውቋል። ለተጀመረው የህልውና ትግል ዘመናዊ አሰራርን በማጎልበት በኮሩ ስር ለሚገኙ ንዑሳን ክፍሎችን እያበቃ መሆኑን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር በስሩ ለሚገኙ የክፍለ ጦርና የሻለቃ የህዝብ ግንኙነት ክፍል አመራሮች ለተከታታይ ቀናት የሰጠውን ስልጠና በስኬት ሲያጠናቅቅ ለስልጠናው የሚያስፈልጉ ቁሳቁሶችን በማሟላት ለሰልጣኞች ስምሪት መስጠቱንም ኮሩ ገልጸዋል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ነው። ስናን ወረዳ መሽጎ የሚገኘው የጠላት ኃይል ቀን በቀንም እየፈረሰ ይገኛል። በስናን ወረዳ ገበያ ከተማ መሽጎ የሚገኘው የጠላት ኃይል በስናን አባ ጂሜ ልጆች ቀን በቀን እየተመታ ከፍተኛ ፍራቻ የፈጠረውን የአረመኔውን አገዛዝ ታማኝ አገልጋዮች ካገዛዙ እያፈነገጡ ፋኖን እየተቀላቀሉ ይገኛሉ። በዛሬው ዕለትም በስናን ወረዳ ገበያ ከተማ መሽጎ ከሚገኘው የጠላት ኃይል ዮሐንስ ሐምብሳ ዲቻሳ ደሪባ የተባሉ የትውልድ ቦታቸውም ኦሮሚያ ክልል ወለጋና ኤሊባቡር የሆኑ የመከላከያ አባሎች ከ75ኛ ክፍለ ጦር 5ኛ ሬጂመንት ዋርዲያ በወጡት ያገኙትን አጋጣሚ መጠቀም የአሸባሪው የአብይ አህመድ ፋሽስታዊ አገዛዝን በመኮብለል ሁለት ጥቁር ክላሽ ከነሙሉ ትጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ምኒልክ ዕዝን 206ኛ ኮር 24ኛ ክፍለ ጦር የስናን አባጂሜን ሻለቃም ተቀላቅለዋል። የነበልባል ክፍለ ጦር የፋኖ ቃኞች በጥላት ኃይል ላይ የደፈጣ ጥቃትም አደረጉ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር ቃኞች በብልጽግናው ጥምር ጦር ላይ በመብረቃዊ የደፈጣ ጥቃትም አደረገ። የጀግናው የከሰም 2ኛ ኮር ነበልባል ክፍለ ጦር በአረርቲ ከተማ ዙሪያ ልዩ ስሙ ተክልዬ በተባለ ቦታ ከአረርቲ ከተማ ወጥቶ የደፈጣ ጥቃት ለማድረግ ሲንቀሳቀስ በነበረ የብልጽግና ጥምር ጦር ላይ መብረቃዊ ጥቃትም ሰንዝራለች። በዚህም የነበልባል ክፍለ ጦር ቃኝና መሐንዲስ ሻለቆች ፋኖች የጥላትን እንቅስቃሴ አስቀድመው በመራት በመረጃ መረብ በጸረ መረጃ በመጥለፍ ቀድመው ቦታ ይዘው በመጠበቅ ለደፈጣ ሲተለተል በመጣው የሚሊሻ ኃይልም ላይ ጥቃትም አድርሰዋል። ከነበልባል ክፍለ ጦር ከሆነችው ከነብሮ ሻለቃ ሸማቂ ፋኖች በተገኘ መረጃ መሰረት በደረሰ የተጠና የደፈጣ ጥቃት ስማቸው ያልታወቁ ሁለት የሚሊሻ አባላትም ወዲያው የተሰዉ ሲሆን በሌሎች ላይ ደግሞ በቁጥር በውል ያልታወቁ ከባድና ቀላል የአካል ጉዳትም ደርሶባቸዋል።
የነበልባል ክፍለ ጦር ቃኝና መሐንዲስ ፋኖ ሸማቂዎች የተጣለባቸውን ወታደራዊ ግዳጅ በስኬት አጠናቀው ያለምንም የሰውና የንብረት ጉዳት ወደ ቀጠናቸው በሰላም ተመልሰዋል። ይህ በእንዲህ እንዳለም በየቦታው እየፈራረሰ የሚገኘው የብልጽግናው ጥምር ኃይል ወደ ፋኖ መቀላቀሉንም ቀጥሎበታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር በዚህ ዕለትም እንደ ልማዷ የእቴጌ ጣይቱን ጸጋ የተላበሰችው ክፍለ ጦር የጠላትን ኃይል እየፈረካከሰችው ጠላትን ያላፈሙዝ ገዝግዛ እየጨረሰች ትገኛለች። በዚህም አንድ የአድማ በተና አባል የሆነው ስመኘው ምናለ የተባለን ልዩ አምባ ከ29ኛ ሻለቃ አንድ ክላሽንኮፍ መሳሪያ ከ120 ተተኳሽ ጋር በመያዝ በዚሁም ዕለትም እቴጌ ጣይቱ ክፍለ ጦርን በሰላም እንዲቀላቀልም አድርጋለች። ዜናውን ያደረሰን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ነው። በዋጉምራ ምድር ሐሙሲት ግንባር 303ኛ ኮር 14ኛ ክፍለ ጦር በጠላት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር 14ኛ ክፍለ ጦር አካል የሆነችው የሁለተኛ ማንኩሽ ሻለቃ በዋጉምራ ብሔረሰብ አስተዳደር ዞን መቀመጫ ሰቆጣ ከተማ ከደቡብ ምስራቅ 35 ኪሎ ሜትር ርቀት ላይ ከምትገኘው ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በመግባት ታላቅ ጀብድም ፈጽማለች። ሰኔ 5 ቀን 2018 ዓ.ም ከንጋቱ 10 ሰዓት እስከ ረፋዱ 4 ሰዓት በተደረገ የደፈጣና የሽምቅ ውጊያ ዙሪያውን ከበባ ማድረግና በማፈን እንዲሁም መብረቃዊ ጥቃትን በመፈጸም በአገዛዙ ሚሊሻ አባላትና ራሳቸውን ስምረት ብለው በሚጠሩ በጌታቸው ረዳ የሚመሩ ኃይሎች ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ በጠላት ላይ ድልም ተጎናጽፏል። ራሱን ስምረት ብሎ የሚጠራው ኃይልም ሞርተር 82 ወደ ሐሙሲት ከተማ 2 ጊዜ ማስወንጨፍ ንጹሃን የጨፈጨፈ ሲሆን በተወረወረው ቅንቦላም 6 ንጹሃን ውድ ህይወታቸውን ሲያጡ ከ15 በላይ ንጹሃን ላይ ከባድና ቀላል የአካል ጉዳትም እንደደረሰባቸውና ወደ ሰቆጣ ሆስፒታልም ሪፈር እንደተባሉም የዓይን እማኞች መረጃም አድርሰውናል። በተደረገው አውደ ውጊያ 15 ተደምስሷል፣ 6 ሲቆስል 2 ሚሊሻ ተማርኳል። እንዲሁም 2 GM3 1 M40 እና 9 ክላሽንኮፎች በመማረክ ወደ ክፍለ ጦሩ ካዝና ገቢ በመደረጉን የ14ኛ ክፍለ ጦር ቃል አቀባይም አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያም ዜናውን አድርሶናል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።